ሰላም እንዴት ናችሁ? ሃፒ ሰንዴ ይሁንላችሁ። መልካም ሰንበት። እስቲ አንድ ነገር ልበላችሁ። ሰሞኑን ደግሞ አጀንዳ የሆነው አዶናይ እና ዲላን ፔጅ with 22 ሚሊዮን በላይ ፎሎወር ያለው ኢትዮጵያ መጥቶ የተለያዩ አገሮች ላሊበላ፣ ኦሮሚያ ሪጅንም አዲስ አበባ ምናምን እየሄደ ጥሩ ጊዜ እያሳለፈ እያሳየን ነው የሀገራችንን ውበትና ስፔሻሊ እኛ ውጭ ያለን የምንኖረው በጣም ግሬትፉል ነው መሆን ያለብን። አብይን መቃወም መብታችን ነው። በፖለቲካል ዲፈረንስ የኔ አንደርስታንዲንግ የሌላ ሰው አንደርስታንዲንግ አይደለም። ኤቭሪባዲ ሃዝ ኤ ዩኒክ አንደርስታንዲንግ ኦፍ ፖለቲክስ ወይም ደግሞ የሚደግፉት ሰው እግዚአብሔር አንድ አይነት አድርጎ አልፈጠረም። መብታችን ነው አለመደገፍ። እሱን ግን ሀገራችንን ውበት እንዲህ ሲያሳይ ለምን ሌላውን ነገር አልታየም ብለን አንበል። ምክንያቱም አንደኛ እኛ ውጭ ሀገር የምንኖረው አሁን ለምሳሌ አሜሪካ ሀገር ውስጥ አይታችሁ ከሆነ ሁሌ ፖዚቲቭ እንዲወራላት ነው አሜሪካ ፖለቲካል ወዘር ዲሞክራት ሆኑ ሪፐብሊካን ኔጌቲቭ እንዲ ከመወራት ይልቅ የሀገራቸውን ቴክኖሎጂ ውበቱን እንዲወራ የሚፈልጉት እና በተቻለ መጠን ሰክሰስ ስናይ ማለት ነው የሰውን ሰክሰስ ስናይ የሀገራችንን ውበት ጥሩ ነገር ስናይ ማመስገን እንለመድ። ምክንያቱም እግዚአብሔር ያመሰገኑትን ነገር ደብል ያደርጋል። የኛ ሀገር ደግሞ የሆነ እንደዚህ በቃ አይዶን ምን እንደነካኝ ነው ምቀኝነት ነገር አለብን። አንዳንዴ ሳስበው እግዚአብሔር ሆይ ለዚህ ነው ያላሳለፍክልን እላለሁ። በእውነት ነው የምላችሁ። የሰው ሰክሰስ ደስ ይበላችሁ። እኔ በዚህ ሳምንት ውስጥ በጣም እግዚአብሔር ልቤን የሚነካው ነገር ምንድነው? ለምንድነው ሌላ ሰው አንድ ነገር ሲደርስ እኛ ደስ የማይለን ነገር ምንድነው? እግዚአብሔር እኮ ዩኒክ ነው። በቃ ላይክ ማለት ለእያንዳንዳችን ዩኒክ ተሰጥቶ ነው የሚሰጠንና ለአዶናይ በጣም ሀፒ ነው መሆን ያለብን ሀገራችንን ያን ያህል። እኔ እንደውም አምባሳደር ቢሆን ነው የምለው ለሀገራችን ውበት ይህን ያህል ማሳየቱ ማለት ነው። ጥቅሙ ምንድነው ካላችሁ በዓለም ደረጃ እንዲታይ ያደርጋል። ችግር የለም ማለት እኮ አይደለም ሀገራችን እንኳን እዛ አይደለም አሜሪካ ሀገር ስንት ችግር እንዳለ ብታዩ፣ ስፔሻሊ አሁን ኑሮ ውድነቱ፣ ጋዝ ፕራይስ መጨመሩ፣ ግሮሰሪ ሆምለስ መብዛቱ በጣም ችግር ላይ ነው ያለችው። ግን ያን ችግር ጎልታችሁ አታዩትም እኮ በሚዲያ ኮምፔር ማድረግ አይደለም ኢትዮጵያንና አሜሪካን፣ ግን እንዲሁ ላይክ ሚዲያ ዋይዝ ነው የምላችሁ። እና ደስ ይበለን በቃ ላይክ ሰው ሲደሰት ውበቱን በቃ እንደዛ ልጁ በጣም ፖዚቲቭ ኢነርጂ ያለው ገና ሀገራችንን ለብዙ ነገር የሚያስተዋውቅ ሰው ነው። ጥሩ ነገር ስናይ ሰው ሰክሰስ ሲደርስ የሆነ ቦታ ሲደርስ ደስ ይበለን። ደስ ሲለን እግዚአብሔር ደብል አድርጎ ይሰጠናል። እና አገሬ ይመርብሽ ነው የምለው። ይመርብሽ እግዚአብሔር ብሩክ ያድርግ። አዶናይን ይህን ያህል ማስተዋወቅ ቀላል አይደለም። ዲላን ፔጅን ሰፖርት አድርጉት፣ ፎሎ አድርጉት። በቃ ጀስት ደስ ይበላችሁ። እስቲ ፖለቲካውን ኦን ዘ ሳይድ አድርጉት እኮ ዲፍረንስ